የማይሆን ነገር ታማረሻለሽ እዚህ ቤት ምን ልታረጊ እኔ በሌለውበት ቶፋ በሌለበት ወይም ሌላ ሰው በሌለበት ምን ልታረጊ እንደመጣሽ ገና ትረግኛለሽ እንደውም አትውጪም ነገር ምን አባሽ ታረጊያት ነበር የኔ ቤት ነው የኔ ቤት ያንተ ቤት አይደለም አንድ ነገር እንድትናገሪ ተነስ እንደዚህ ያረገኝን ሰው እንደ ጓደኛ የምታይኝ ከሆነ ዞረሽ አይደለም አብረሽ ልትሆን ዞረሽ አታዩም ነበር ለእናቴ ሄደሽ ልጅሽ በሽተኛውና ልትሞት ነው ብለሽ የተናገርሽው ነገር ምን ነገር እምረሳልሽ እንደዚህ ነገር ነው የነገርኳት እኮ ስለዚህ እናቴ ቀጥል ለምትሞት ኖሮ የሆነ ነገር ሆነ አይደል አይወቴ ጪልኝ ደህና ነኝ እሺ በቃ ውጪ በቃ ነገር ተሻርን እንዴ አልፈልግም ከተባለ ሰው እንዴት ሰው አይመረጥም ባሰብኩ ቁጥር የሆነ ነገር ለማድረግ ላንቺ ጓደኛሽ ማለት ለመጥፋት ነገር ነው ለምን አንተ ተጣጣ እሷ ህይወት ውስጥ አንቺ ጣልቃ እየገባሽ ስለሆነ ነው እሷም ጣልቃ እየገባች ነበር ባንቺ ህይወት ውስጥ ምንም አይነት ጣልቃ አልገባችም አየሽ ትክክለኛው ማንነትሽ ነው ትክክለኛው ማንነትሽ በእሷ ዙሪያ የምታሻምብቢው በእኔ ህይወት ውስጥ ጣልቃ ገብታለሽ ብለሽ ስለምታስቢ እሷን ለማኮላሸት ስለምታስቢ ነው አንቺ ግን ማለት ነው የሰጠችሽ ምርጫ ቤቴ እንዳትመጪ እኔ ጋር እንዳትመጪ ህይወት ውስጥ እንዳትመጪ ብላሻለች አይደል ግልጽ አማርኛ ነው የነገርኩሽ በቃ ውጪልኝ አልገባም በቃ ከዚህ በኋላ ምንም ነገር አላደርግም ህይወት ውስጥ እንዳትገቢ እኮ ስልሽ ምንድን ነው ያልሽኝ ቶፋን ትቼ ዴቭ ጋር ሄዳለሁ እኮ ነው ያልሽኝ ሰላም የተወደዳችሁ ቤተሰቦቻችን እንዴት ናችሁ አልহামዱሊላህ እኛ በጣም ደህና ነን ያው ደህንነት ያለው ታውቃላችሁ ከቤተሰብ ጋር ነው ደህንነት ያለው ሼብሪ ነገር ሲስተካከል ነው ምናምን ነገር አሁን ያለንበት ሁኔታ ከሞላ ጎደል አልহামዱሊላህ በጣም ደህና ነው ኪዩቲ ማይታችኋል ምናምን ነገር ወደ ቤቷ ተመልሳለች ከማዘርጋም ያለው ነገር በጣም ደስ ይላል አሪፍ ነገር ላይ ነው ያለነው ዛሬ ደግሞ ከጠዋት ጀምሮ ከተወዳጇ እህት ከታናሻችን ጋር ምናምን ነገር እንደዚህ ፍልቅልቅ ብላ በማየቴ በጣም ደስ ይለኛል በነገራችን ላይ እና ከመሪየም ጋር ነው ዛሬ ውሏችንን ምን ነው ብለን አስበናልና ደስም ጊዜ ይኖረናል ብለን አስበናል ያው እኔ እምቢ ብዬው ነበር እኔ ቶፋ ይበቃኛል አልፈልግም ሂድ ተንከባከብ ምስትህን ብዬ ነበረ አልሰማም ብሎኛል በነገራችን ላይ ወደዚህ ራሱ የላከችኝ ኪዩቲ ናት ምናምን ነገር ነው እሷ በአጋጣሚ የሆነ ቢሮ ጉዳይ የምታስፈጽመው አለ ከሰዓት በኋላ ትመጣለች ወይዘው እና እኔ እስክመጣ ድረስ ምናምን ኪዩቲ መሪየም ጋር ተጠብቀኝ ምናምን ነገር አለች እና ረጅም ጊዜ ከመሪየም ጋር ምናምን ነገር እያሳለፍኩ አይደለም ያ ነገር ምቾት እየነሳኝ ነው አሁን ቤት ያለው ነገር ሰላም ነው እዚህም ደግሞ እቺ ጥንጥዬ ቆንጆ እህቴ ከብዙ ጊዜ በኋላ ምናምን አብሬያት ላሳልፍ ለእናንተም ደግሞ ካሜራ ያስፈልጋል አያስፈልግም ምናምን እያልኳት ነበረ አይ እንደውም ስለኔ ደህንነት ብዙ ሰው እየተጨነቀ ነው እኔ የምላቸው ነገር ይኖረኛል ምናምን ነገር ስላለች ነው ያው እንግዲህ በጣም ደህና ነኝ አሁን ላይ በጣም ውስጤም ደህና ነው ውጪም ደህና ነው እነሱም ደህና ናቸው እነሱ ደህና ከሆኑ እኔ ደህና ነኝ ባጠገቤ ያለው ነገር ሁሉ የኪያ ከወንድሜ ጋር መስማማት በዛ ላይ ደግሞ ሃይማኖቷን ቀይራ እስልምና መቀበሏ አልহামዱሊላህ በጣም ነው ደስ ያለኝ እንግዲህ መልካም ህይወት ከዚህ በኋላ የሚያጣላችሁ ነገር ያለ አይመስለኝም የሚያጣላችሁም ነገር ካለ አላህ ያረቅላችሁ አሜን ምንም ነገር መሀላችሁ አይግባ አሜን አሜን እንግዲህ ያው ውሎዬን እንደዚህ ያዛግነው ግን ምግብ አልሰራልኝም በነገራችን ላይ እውነቱን ለመናገር ከሆነ ኪችን ገባም ካልሽኝ ኪችን እገባለሁ ግን ቆንጆዬ ነገር ይዤላት መጥቻለሁ እሱን ትፈዋወሳለች አሁን የኪኒ ሰዓት ምናምን ያልሰራሁት ኪያ ናት የላከችኝ ምናምን እሷም በነገራችን ላይ ለምሳ ደግሞ ራሷ ይዛልሽ እመጣለሁ ምናምን ብላለች በጣም በሚገርማችሁ ሁኔታ ማለት ነው ከድሮም ማለት ነው ከልጅነቷ በምንም አይነት ስትራግል ውስጥ በምንም አይነት ችግር ውስጥ እያለፈች እንዲህ ስታይ ስስ ነው የምትመስለው አይደለ የምሬን ነው ብላችሁ በጣም ሶ ስትሮንግ ናት ነው አንድ ቀን አሙኛል ስትል አንድ ቀን ታማስታቃ ስታይቻት እንደማላቅ ታውቃላችሁ የምር ሆስፒታል ከቤተሰባችን እንደሷ የሚጠላ የለም የምሬን ነው ብላችሁ አያስፈልግም እሱ ደግሞ በጣም ነው በትንሽ ነገር ጉንፋን ያዘው እኔ አልችልም በቃ ሊሞት እንደዚህ አይደለም ዋጂ እንደዚህ አይደለም እኔ ጉንፋን ሲይዘኝ ኩሻፕ ነው በጣም እንትን ነው በጣም አስቸጋሪ ነው ቤት ውስጥ ምናምን እንካይ ጠጣ ትኩስ ነገር ውሰድና ኧረ ቼክ አያደርጉኝም የማጥፋት ዘመቻ እየተካሄደብኝ ነው ተው እና በነገራችን ላይ በጣም ጠንካራ እኔ እውነት ነው የምላችሁ የኔን በጣም በብዙ ሺህ እጥፍ
መሪም በጣም ጠንካራ በጣም ስትሮንግ ነገሮችን ምናምን ነገር ያው እንደ ፋሚሊ የቤተሰብ ነገር ሆኖብን ትንሽ እናውራ እንጫጫዋለን ምናምን ነገር እንጂ ጩኸታሞች ነን። ግን ያው እንትናችንን በጩኸት ስለምንሸፍነው ነው ውስጣችን ያለውን ነገር ስለምንሸፍነው እንጂ የምንናገረው ነገር ውሸት ኖሮ ወይ ደግሞ ምናምን ነገር አይደለም። በቃ ለጮቱ ይቅርታ እያለች ነው በዚሁ አጋጣሚ በጀር ነው እና እውነቱን ለመናገር ከሆነ በጣም የሆነ አለ አይደለ መሪም በጣም ጠንካራ ሰው ናት። ሁሌ መናገር የምፈልገውን ነገር በአደባባይ ለራሷ መመላት ነገር ነው ምናምን የእሷ ጥንካሬ ያስቀናኛል፣ ያስገርመኛል ምናምን ነገር በጣም ጠንካራ በጣም ሰው የሆነች ሴት ናት ምናምን ነገር እና ሁላችሁም ያው ያላችሁበት ምናምን ዱአ እንድታረጉልን እንፈልጋለን። አሁን ክትትሉን ፕሮሰሱን ለምንድን ነው ሰብስክራይብ ማታረጉት? ፕሊዝ በነገራችን ላይ አሁን ያው መሪም ያለችበት ሁኔታ ታውቃላችሁ ምናምን ነገር በተሻለን አቅም ፈገግ ማለት አለባት። እና በቻላችሁ ታቅም ምናምን ሰብስክራይብ ላይክ እያደረጋችሁ ምናምን ነገር የታናሽ እህቴን ፈገግታ ፊቷ ላይ ታመጡልኛላችሁ እና በቻልነው መጠን ወደ እናንተ ለመቅረብ እንሞክራለን። እና ዛሬ ካሜራ ያበራሁበትም አንዱ ሪዝን ምንድነው ነው ከሞላ ጎደል ሁሌ ያዘን ላይ ሁሌ ጭቅጭቅ ላይ ሁሌ ደስ የማይል ነገር ላይ ምናምን ነገር የህይወት ተሞክሯችን ይሁን ብዬ ካሜራ አበራላችኋለሁ። ዛሬ ግን በቃ ደስ አይነት የሚል ሙር ላይ ስለሆነ ምናምን ነገር ሁሉንም ነገር ታውቃላችሁ ትከታተላላችሁ ብላ መሪየምም ዛሬ በጣም ትሻላለች በሚለው ያንቺ ደህና ነኝ አሁን በኋላ እዚህ ለጥ ብላ ምናምን ነገር ደግሞ ስንባባል ምናምን ወስዳል ስንኖረ ደህና ያለች ደህና ነው ፈልጎሽ ነው እና ደህና ነን፣ ሁሉ ነገር ሰላም ነው፣ አታስቡ ምናምን ነገር እና በርም እየተንኳኳ ነው መሰለኝ ምናምን ነገር ኪዩቲ ደርሳለች መሰለኝ ልክፈትላት ቶፋ ነው ኪ ቶፋ ግን በነገራችን ቶፋ ስራ አለብኝ ምናምን ነገር ብሎ ነበር። ምንድን ነው አሁን ይመሽኛል ማለት ሳመሻለ ትክሽ ኮን ይመጣው ምን አይነት አይናጣነት ነው አለ። ኧረ ውጪ እባክሽ በቃ ውጪ፣ ሰላም እፈልጋለሁ። የባለፈው ነገር እስካሁን ያስታወሽ ነው? እኔ እኮ በቃ ረስቼዋለሁ። ቤቲ አንቺ እኮ የባለፈው ነገር ብቻ አይደለም እኮ ነው እድሜ ልኬን ከመሪም ጋር ካወኩሽ ጀምሮ ችግር እየፈጠርሽ ነው ያለሽው። ሁሉ ነገርን እያበላሽሽ ነው ያለሽው። አንተ ችግር የለውም ጣልቃ ትግባኝ እና እሷ ተነጋግረን እንፈታዋለን። አሟታ ለምንድነው ጣልቃ ትግባኝ? ስለማማት ነው ልጠይቃት የመጣሁት እኮ። ይኸው ነገሮችሽ እኮ መንገር የምትፈልገውን ነገር ለመጣሽ ውጪ ያለሽ ነው አይደል? አንተ እንደመጣህ ባቅ እኔ አልመጣም ነበር። ብቻ ለመጣሽ እንደዚህ ኮኖማ ሄዳ በቃ ውጪ። ቆይ ወንድም እና ምን ሰራልሽ? ያደረግሽው ነገር የፈጸምሽው ነገር ምናምን ነገር መረሳልሽ መሰለሽ? ምንድን ነው ያደረኩት? ምን ያላደረግሽው ነገር አለ? ምን ያላደረግሽው ነገር አለ? ምን ያላደረግሽው ነገር አለ? በእንደዚህ አይነት ሁኔታ ሳስቤ ነው ለወደፊት ለሳስቤ ነው ኮንበሎንትሜ ምንድነው? እስቲ ደህና ያደረግሽው ነገር ልክ የሆነ ያደረግሽው ነገር ምንድነው? አንቺን የሚጎዳ ነገር ምን አድርጌያለሁ? እኔ እሷን የሚጠቅም ነገር ምን አድርገሻል? ከሶፊ ጋር አብረሽ ምን ስትይ ነበረ? እሱ እኮ ልክ የሆነ ነገር ስትዩ ነበረ። ሶፋን ምን ስትዩ ነበረ? ይኸውልሽ አንቺ ስለታወርሽ ነው ስላልታየሽ ነው። እሺ እሱን ነገር ደግሞ እኔ ስላየሁኝ ለማስተካከል እየሞከርኩኝ ነው። እሺ ከዴቭ ጋር መሆን የለብሽም። ለአንቺ ህይወትም ለኔ ህይወትም ያሰጋል። ህይወታችንን ዝም በይ ይኸውልሽ አንቺ ታውቃለሽ አይደል? እኔ ህይወት ውስጥ ስላልኩሽ ነው አይደለ? ቶፋን እኔ ያለውልህ ምናምን ስትዩ የነበረው ምንድነው? እኔ ያለውልህ ያልኩት ቆይ እስኪ አንድ ነገር ስላልሆነ ነው። በቃ እንድትጠይቂኝም አልፈልግም፣ እንድታወሪኝም አልፈልግም፣ በእኔ ህይወትም እንድትመጪና የሆነ ምንም አይነት ነገር እንድታረጊ አልፈልግም እያለችሽ ነው አይደል? ሁሌ ነው እንደዛ የምንባባለው፣ ከዛ ደግሞ እንታረቃለን። አያስፈልግም። ልጅቷ ደህና ሆና ጤነኛ ሆና ቢሆን ነበረ። ልጅቷ ግን ያለችበት ሁኔታ ጥሩ አይደለም። እያያት ነው። ለዛ ነው ልጠይቃት የመጣሁት። ስለዚህ አስፈላጊ አይደለም። በቃ ምንም ነገር ፈልጊ ምናምን ከዚህ በኋላ የኔን ስልክ ያዢና ስለሷ ጤንነት የምር የምታስቢላት ከሆነ በሽታዋ አንቺ ነሽና እንድትደርሽባት አልፈልግም። አንቺ ነሽ በሽታዋ። እውነቱን ልንገርህ፣ አንተና ቤተሰቦች ናቸው በሽተኛ እያደረጋቸው እኮ። እሷ እኮ ቤተሰቤ ናት እኮ። አንተና ቤተሰብህን ያልሽው ቤተሰቤ እኮ እሷ ናት። ከሷ ሌላ ቤተሰብ አለ ምናምን ነው በሽተኛ እንድትሆን እያደረጋቸው ያለው። የሚገርምሽ ነገር አንዱ ማለት ነው በእኔና በቤተሰቤ መካከል ያለው ነገር ለእኔና ለቤተሰቤ ለእሷም በሽታም ከሆንኩ ጤንም ከሆንኩኝ ለኔ ተይልኝ። እንድታቂ የምፈልገው ነገር ግን በሷ ዙሪያ ማንዣበብሽን አቁሚ። አታስፈልጊያትም ማለት ነው። አስፈልጋታለሁ። አታስፈልጊኝም ማለት እኮ ሁሌ ነው እንደዛ የምትለው። ከዛ ማለት ነው እየነገርኩህ ነው። የሚያናድድ ነገር ስለምትሰሪ ነዋ።
ስራሽ እኮ ነው የሚያናድድ ነገር ነው። እሷም እንደዛ አድርጋ ታውቃለች። እኔ በቃ ምን ፈታው ነገር ነው። አንተ መሀል ላይ ጣልቃ ተገባለሁ። ጉዳዩ የቴ እኮ ነው። በዛ ላይ ደግሞ ሰራልሽ። ለምን አልደወልሽልኝም? ንገሪኝ። ለምን ሳልደውይ መጣሽ? እንደ ባለፈው ገፍትረሽ ብትይው ነገር ብታረጊኝስ? እሱ ስህተት እንደሆነ ታውቂያለሽ። አውቄ እንዳላደረኩት ታውቂያለሽ። እሱ ነገር ምረሳልሽ እንዳይመስልሽ። ለእናቴ ሄደሽ ልጅሽ በሽተኛ ሆና ልትሞት ነው ብለሽ የተናገርሽውን ነገር ምናምን ነገር ምረሳልሽ እንዳይመስልሽ ነገር ነው የነገርኳት እኮ። ስለዚህ እናቴ ቀጥ ብላ ብትሞት ኖሮ የሆነ ነገር ሆና ቢሆን እኔ አብሬያት ነበርኩ። አንቺ ታዲያ ከሞትሽ በኋላ መርዶ እንዲነገራት ነው የፈለግሽው? አንቺ ነሽ የምትሞቺው። ለእሷ የተመኘሽውን ነገር አንቺ ነሽ የምታገኘው። እኔ ምንም አልተመኘሁላትም። የምትናገሪው ነገር እየተጠነቀቅሽ ተናገሪያ። ብትሞት ኑሮት ያለሽ እንዴ እኮ ሀሳባችሁ እንደዛ ነበር። የሆነ ነገር ከሆነች በኋላ ነው እናታችሁ ማወቅ ያለባት። አንድ ነገር ሁሉንም ነገር ጊዜውን ጠብቆ ይሆናል። ጊዜውን ጠብቆ ይሆናል እና እሷ በሽተኛ ሆነችና እናቴ በሽተኛ መሆን አለባት ነው ማወቅ አይቀር ነበር። እሺ መልስ። እኔ በሽተኛ አይደለሁም። ማን በሽተኛ አይደለሽ? ይቅርታ እንደዚህ እንድናገር እያደረገችኝ ስለሆነ ነው። ሆን ብላ ነው የምትናገረው። አንቺ ያለሽበትን ቦታ አየሽ አይደል? እኔ በጣም ደህና አሁን ሰላም ነበር፣ ግን ደግሞ አልፈልግም። በቃ ሲጀመር እዚህ ቤት እንድትመጪ አልፈቀድኩልሽም አይደለ? በቃ ግልጽ አማርኛ እኮ ነው የነገረችሽ። ቃል ያስፈልገኛል ማለት ይሄ እኮ የራስሽ ቤት አይደለም። እሱን ላስታውስሽ፣ የራሴ ቤት ነው። እዚህ እኮ የመጣሽው እሷን ተከትለሽ ነው። የባለ ትዳር ቤት ነው። ካልገባሽ አንድ ላስረዳሽ። በባለፈው ጉዳይ ተቀይመሽኝ ከሆነ ለሱ ችግር የለውም፣ ይቅርታ ጠይቅሻለሁ። እሺ አሁን የመጣሁት ይመስላልኝ ከህይወቴ ውጪልኝ። ደህና ነኝ። እሺ በቃ ውጪ። በቃ ነገርሽ አይደል እንዴ? አልፈልግም ከተባለ ሰው እንዴት ሰው ጋር ይመላለሳል? ባሰብኩ ቁጥር የሆነ ነገር ለማድረግ ላንቺ በሩቅ ጓደኛሽ ማለት ተፈጠር ነገር ነው። ለምን አንተ እሺ ቤት ምን ፈልገሽ ነው የመጣሽው አሁን ዛሬ? እሺ አንተ እንደውም ውጣልን እና እሷን እናወራለን። አንቺን አምኜ እሷን ጥዬ ልወጣ? አንቺን አምኜ ጓደኛዬ እኮ ነው። አንቺ ሰው አይደለሽም እኮ በጣም አውሬ የሆንሽ ሰው እኮ ነሽ። ለእናት ማታስቢ፣ ለሴት ማታስቢ ሴት ሆነሽ ምን ይልሽ? ለጓደኛዬ ስለማስብላት ነው። ከእናንተ ይልቅ ስላሰብኩላት ነው። ከተፋ ጋር ማለት ነው። አልችልም። እባክሽ አንቺ ጥለሻታል እኮ እሱን አውቄ አይደለም ግፊት እንዳለባሽ እናቴ ጋር እየሮጥሽ ሄደሽ ማለት ነው። ልጅሽ እዛ ታማለች ምናምን ብለሽ ምንም ሳታስቢ ሄደሽ እኮ የተናገርሽ ሰው ነሽ አንቺ። የጣልኳትን ነው ልንገርህ፣ እየተጨቃጨቅን ነበር። መሀል ላይ ድንገት ነው የወደቀችው። ምን ያስፈልጋል መጨቃጨቅ? አንቺ እንዳልሽ ብትያትስ ምን ችግር? ሳትነኪ ነው ያለችበት ሁኔታ ታውቂያለሽ። ያለችበት ሁኔታ ታውቂያለሽ። እያወቅሽ ነው የሁሉ ነገር የምታረጊው። ይኸውልህ በእኔ ህይወት ውስጥ ጣልቃ እንዳትገባ ነገርኳት። ሳላቆመችም የዛን ሰዓት ላይ ተፈጠረው። በእሷ ህይወት ውስጥ አንቺ ጣልቃ እየገባሽ ስለሆነ ነው። እሷም ጣልቃ እየገባች ነበር። በአንቺ ህይወት ውስጥ ምንም አይነት ጣልቃ አልገባችም። አየሽ፣ ትክክለኛው ማንነትሽ ነው። ትክክለኛው ማንነትሽ በእሷ ዙሪያ የምታሻብቢው በእኔ ህይወት ውስጥ ጣልቃ ገብታለች ብለሽ ስለምታስቢ እሷን ለማኮላሸት ስለምታስቢ ነው። ምንም ጠይቂያት አልኳት ነበረ። ይኸውልሽ እኔና ዴቭ ያለን ጉዳይ በቃ የእኔና ዴቭ ጉዳይ ነው። እሺ እዛ መሀል እንዳትገቢ ነገርኩሽ። በመሀል ያ ነገር ተፈጠረ እንጂ አሁን አይደለም የገፈተርኩት። ለምን አትጨርሱን ከሱ ጋር ግን? ይኸውልህ ጉዳያችሁ ለምን አትጨርሱን ከሱ ጋር? እኮ እሱ ነው እንጠይቃት። ምን ልጠይቃት? ያልወጣላት ነገርም ካለ እሱ እንጠይቃት። ሳቡኝ ያለች ነው የምታወሪው። ይኸውልህ እህቴ ከዴቭ ጋር እንደሆነ አትፈልግም። አዎ አልፈልግም። ምክንያቱም የብዙ ሰው ወንድሜ የብዙ ሴቶች ህይወትን ያበላሸው። እስኪ ስሚያት የምትለው ነገር ለነስባልኝ ነው ላንቺ አስባልሽ ነው እየነገረች ያለው። እሷ ላይ የደረሰው ነገር ታውቃለች። የማደርገው ነገር በሙሉ ለእሷ አስቤ ነው። ይሄ ለምን ደግሞ አይታያል? ምርጫ ሰጠችሽ እንጂ እኮ ግድ ማድረግ ያለብሽ አላለችሽም። አንቺ ግን ማለት ነው የሰጠችሽን ምርጫ ቤቴ እንዳትመጪ፣ እኔ ጋር እንዳትመጪ፣ ህይወት ውስጥ እንዳትመጪ ብላሻለች አይደል? ግልጽ አማርኛ ነው የነገረችሽ። በቃ ውጪልኝ፣ አልገባም። በቃ ከዚህ በኋላ ምንም ነገር አላደርግም። ህይወት ውስጥ እንዳትገቢ እኮ ስልሽ ምንድን ነው ያልሽኝ? ቶፋን ትቼ ዴቭ ጋር ሄዳለሁ እኮ ነው ያልሽኝ። የረሳሁሽ እንዳይመስልሽ እሱን እንደፈለግሽ መሆን ይችላል። ይሄን ነገር ለቶፋ ብነግረው ምን እንደሚፈጠር እኔማ ንገሪው። የፈለግሽውን ነገር ማድረግ ትችያለሽ። በዚህ ነገር ከሷ ጎን ነህ። በሁሉም ነገር እኔ ከሷ ጎን ነኝ። ከዴቭ ጋር ሆናለሁ እያለች ከሷ ጎን ነህ። ይኸውልሽ እኔ ድጋሜ ብፈጠር ማለት ነው ከዛ ሰውዬ ጋር ከዛ ሴጣን ሰውዬ ጋር አልሆንም። ድጋሜ ብፈጠር ሁለተኛ ልትሞቺ ነው በባል እየሰማሽ ነው አይደለ? ግን ደግሞ አንቺ ለማናደድ አንቺ ተስፋ እንድትቆርጪ አንቺ አርፈሽ አንቺ ምንድን ነው የታየሽ? ከዛ ሰውዬ ጋር ምንድን ነው የታየሽ? ምንድን ነው ያጣሽው? ይሄ የኔ ህይወት ነው። ህይወትሽ ነው አይደለ? እሺ መብትሽ ነው። የራስሽን ህይወት ራስሽ ጋር ኑሪ። በቃ እኔ ቤት እኔ አጠገብ ያሉ ሰዎች ጋር አትድረሺ። ተይን፣ በቃ ተይን። በቃ ግልጽ አማርኛ ነው። ጓደኛዬ ስለሆንሽ ልጠይቅሽ መጣሁ። በቃ ግዳይ ለምንድን ነው የምወጣው? እባክሽ በቃ እባክሽ ውጪ። እሺ መሪም እሺ ልጠይቅሽ መናገር የፈለገችውን ነገር ተናግራለች። እስክመለስ ድረስ ውሃ ይዤ እንዳት ማለት ነው ቤቱ ለቀሽ ትመጫለሽ። ትወጫለሽ። ነግሬሻለሁ። ጎዳታችን በቃ ያ ነገር ተፈጠረ አይደል? እሺ ምንድን ነው የምትፈልጊው?
ጓደኛዬ ነሽ እኮ በቃ ታምሽ ነኝ ከመኛል እኔ ስለሚያምሽ ነው በህመም ህመም ጨምሪብኝ ቤት አይበቃሽም አንቺ ማለት እኮ ብዙ ነገር ተፈጥሮ አቃል አይደለ ይሄ መጀመሪያችን ነው ስንጣላ እንታረቃለን እየሰማሽ ነው አይደለ ቤቲ እኔ ታይ ይደክመኛል እየደከመኝ ነው እኔ ላንቺ ባሰብኩኝ ላንቺ ሌላ ጓደኛ እዚህ ቤት አስገባሽ ዞረሽ ራሴን ጎዳሽኝ ራሴን ወጋሽኝ እሺ ይሁን ብዬ ነገሮችን ለማሳለፍ በማድበር እሺ አሁንም እኮ እያደረግሽው ነው ከትናንት ወዲያም ትናንት ሁሌም እያደረግሽው ነው እኔ ላንቺ ጥሩ ነገር ባሰብ ቁጥር እኔን እየጎዳሽኝ ነው ላንቺ እኮ ጥሩ ነገር ነው ጥሩ ነገር አስበሽልኝ አታውቂም አንቺ ሁልጊዜም በኔጌቲቭ ነገር ስለምታረጉኝ ነው እኔ ጥሩ ነገር አስበሽልኝ አታውቂም እኔ ህፃን ልጅ አይደለሁም እባክሽ ተይኝ እሺ በቃ ተነሱ የኔ ቤት ነው የኔ ቤት ነው ያንተ ቤት አይደለም አንድ ነገር እንድትናገሪ ተነስ ይኸውልሽ አንድ ነገር እንድትናገሪ የምፈልገው ነገር ነው ማለት ነው ከኔና ከቤተሰብ ህይወት ማለት ነው ጥርግርግ ብለሽ የማደርገውን ነገር የወንድሜ ቤት ነው የወንድሜ ቤት ማለት ነው የኔ ቤት እዚህ ቤት ነው የሚያደርጉኝ ነበር ቤቲ ምንድነሽ አንቺ ማነሽ እንዴ እንድታውቂ የምፈልገው ነገር አሉ ማለት ነው ስለማንነትሽ ስለምንነትሽ ቶፋ ራሱ ምንም መረጃ የለውም ምንም ስለማንነትሽ 100% ቶፋን አታውቂውም እያንዳንዱ የህይወቴን ክፍል ማለት ነው ቶፋ ስለራሱ ከሚያውቀው ሁሉ ስለሱ አውቃለሁ እኔ ወንድም ብዙ ነገር አለ ጓደኛው እያንዳንዱ ነገር ላይ ማለት ነው አንድ እንድታውቂ የምፈልገው ነገር ማለት ይዋጉ ማንም ምንሽ እንድታውቂ የምፈልገው ነገር አለ ስለዚህ ጉዳይ ከሆነ እሱ ይናገረኝ እሱ ብቻ ነው እሱ ይመለከተኛል እንደ ሴት እህት ስላለኝ እናት ስላለኝ አክብሬ በክብር ውጪ ነው ምንሽ ምን ስትለው ነበር እየተግባባችሁ ሁሉ እኮ አይደለም ከቶፋ ጋር ስላለው እሱ ጉዳይ ነው እሱ ጉዳይ የኔና የቶፋ ጉዳይ ነው ብዬሻለሁ እሱ እኔና እሱ ነው የሚመለከተው በእያንዳንዱ ሰው ማንነት ጉዳይ ላይ መሀል ላይ እየገባሽ የምታደርጊያቸው ነገሮች ብታቆሚ ነው የሚሻልሽ አንተ የሰባረከው ጓደኛዬ ሊጠይቅ ነበር የመጣሁት አንቺ ነሽ የጸብ ያረግሽው እዚህ ቤት ምን ልታረጊ እኔ በሌለውበት ቶፋ በሌለበት ወይም ሌላ ሰው በሌለበት ምን ልታረጊ እንደመጣሽ ገና ትነግሪኛለሽ እንደውም አትወጪም ነገር ምን አባሽ ታረጊያት ነበር የመጣሽ ይኸውልሽ እጠፈጥፍሻለሁ ብጮይ አድኑም ብለሽ ብጮይ ራሱ ሌላ ሰው አይመጣልሽም ስለዚህ እማናግርሽ ነገር በክብር ነው የምትመልሽልኝ ከዚህ በኋላ ባላወራሽ ምን አባሽ ታመጪ ነው ምን ታመጪ እኮ ከመጮህ ሌላ ምን አባሽ ታመጪ ነው እንደምን በቃ እባክህ ነግሬሻለሁ ይኸውልሽ አንድ ጠንቅቄ የምነግርሽን ነገር አዳምጪኝ ዶሮሽን ከፍተሽ እቺ ልጅ እህቴ ናት ለኔም ጓደኛዬ ነች አይመለከተኝም ስለ ጓደኝነታችሁ ጓደኛሽ እንድትሆን ፈልጋ መርጣ እዚህ ከተቀመጠች ይሄው ፍላጎቷ ግን አደረሽ ግን አሁን ያለችበት ሁኔታ አጸዳሻለሁ ነገርኩሽ አሁን ያለችበት ሁኔታ ደግሞ እሷ አካባቢ እንድትሆን እኔ ዝም ብዬ እሷ ብትፈልግ ራሱ አንቺ እሷ አካባቢ እንድትሆኝ አልፈልግም ማለት አሁን በጣም ያዘንግላው ትምሰል በማማኔም እንዳንተ አዝኛለሁ ካንተ በላይ እንደውም አዝኛለሁ አንቺ ነሽ እዚህ በሽታው ውስጥ ነው የከተተቻት ሲሰማኝ እንደዛ ነው የሚሰማኝ እንዳንቺ አይነት በሽተኛ ጓደኛ ከየት አምጥታ ራሱ ምን አይነት የምን አይነት እያሰብኩላት ነው ያለው እሺ እስኪ የምታስበላት ነገር ከአፏ እስኪ የተንከባከብሻት ነገር ተናገሪ እስኪ ይሄው ያብረሽላት ነገር ያት ሳምንሽ ድጋሜ ከመግዛት በላይ ምንድን ነው ያደረኩት? እስኪ አንቺ ነው የሚጎዳ ምን አለ? ይሄን በይና ንገሪ። አንቺ ጥሩ ነገር ይሄን ነገር አድርጌልሻለሁ ብለሽ ተናገሪ። ይኸውልሽ ከቶፋ ጋር ያለውን ነገር ከሆነ ይኸውልሽ አንቺ እኮ እኔ እንደምወደው እያወቅሽ ስንት ነገር እያወቅሽ እኮ በዚህ ልክ እንደዚህ አንቺ ዴቭን እንደምወደው እያወቅሽ ባልሽ አላረግሽው? በፍጹም እሱ ነው የደወለው እሱ ነው የመጣው ምንም ነገር አላውቅም በቃ እየሰማሽ ነው አይደለ አንቺን ታውቂዋለሽ ልቦናሽ ያውቀዋል ቆይ ወንድሜ ዝም በል ልቦናሽ እኮ ያውቀዋል አይደለ ይሄ ባሌ ነው ይሄ ፍቅረኛዬ ነው ብለሽ አልነገርሽኝም አልነገርሽኝም በጣም ስለዚህ ደጋግሜ ነግሬሻለሁ ጥቁር ነው ረጅም ነው ድምጽ ጎርናና ነው ስለተባለ እኔ
ያ ሰውዬ ይሁን አይሁን እማውቀው ነገር አለ። አታክ እያደረግሻት ነው። እሱ እኮ ነው የደወለልኝ። ይኸው እየነገረችሽ እኮ ነው። እሱ ደወለ። ከዛስ በኋላ አላወቅሽ ነበር? ያልሽ ይሄ ነገር በውስጥ ይዤ ነው ኢቭን አንቺን ጓደኛ ለማድረግ እየሞከርኩ ያለው ነበር። አይመለከተኝም። እኔ ይኸውልሽ ወንድ ብቻ አይደለም ህይወቴ ውስጥ የሚያስጨንቀኝ ብዙ የሚያስጨንቀኝ ነገር አለ። በሱ ምክንያት ነው የተጎዳሁት ምናምን እያልሽ እኔ ስትወቅሽኝ ነበር። ስለዚህ እንደዚህ እናድርግ። አሁን አንቺ ዴቭን ነው አይደል የምትፈልጊው? ከዴቭ ጋር ነው አሁን የምትፈልጊው? ጎሄድ በቃ ከዴቭ ጋር ከህይወቷ ውጪ በቃ ምን እንድትጠይቂኝ አልፈልግም። በቃሏ እኮ በምላሷ እየሰማሻት ነው አይደል? ብዙ ጊዜ እንደዛ ብላኝ ታውቃለች። አሁንም ደግሞ እየነገረችሽ ነው። አንተ መሀል ላይ ጣልቃ ትግባ። እኔ ከዚህ በኋላ በመሀል ጣልቃችሁ በደንብ ገባለሁ። አታስፈልጊያትም፣ አታስፈልጊኝም በግልጽም እያለችሽ ነው። ብዙ እኔ ደግሞ እያልከለስ እንዴት ነው? በምን አይነት ሞራል ነው ሰው አልፈልግም ህይወቴ ውስጥ መሆን አትፈልግም እየተባለ ሰው ጋር የሚመጣው? በምን አይነት ሞራል ነው? ማለት ጓደኛዬ እኮ ነች። በቀል ነው አንቺ ያልሽው ከጽጣት ከትላንትና ነገር ጋር በቀል ቢሆን ከዚህ የበለጠ ልበቀላት ትችል ነበር። ጓደኛዋ ከሆንሽ አዳምጪ። ጓደኛዋ ከሆንሽ ይቅር ካጠፋች ይቅር ትያታለሽ። ጓደኛዋ ከሆንሽ ምክንያቱም ያጠፋ ሰው ይቅር ይባባላል። ይቅር እየተባባልን እያለፍን ያለ ነው እስካሁን። እንደዛ ነው አንተ ጣልቃ እየገባ ስለሆነ አይደለም። እኔ ካለ ዛሬ ሌላ እኮ እዚህ ተገናኝተን ማናቀም እኮ እኔና አንቺ በሷ ጉዳይ ላይ አውርተን አናቅም። ሰው ሲኖር ቶፋን የምትፈልጊው ከሆነ ከቶፋ ጋር ባልነበራችሁ ሰዓት አንተ ኪያ ምናምን እያልክ በነበረ ሰዓት ሁሉም በራሱ ጉዳይ ተጠምዶ በነበረ ሰዓት እኔ ነበርኩ ከጎኗ የነበርኩ። ጉዳይ ውስጥ የከተትሻት አንቺ ነሽ። ምን ሆነች ይችላል? እዛ ችግር ውስጥ የከተትሻት አንቺ ነሽ። ያለችበትን አድራሻ ያለችበትን ነገር አጥፍታ እዛ ሁሉ ነገር ውስጥ እንደምትገባ ያ የመጨረሻ አሲድ የሆነ የመጨረሻ ክፉ የሆነ ሰውን ማንነቷ ውስጥ ሲገባ ይሄኛው ሰው አይሆንሽም ብለሽ አልተናገርሽም። ተባብረሻት አብረሽ አፈቅረሻለሁ በሚል ሰበብ እያንዳንዱ መደላድል እያደላደልሽ አንቺ የተሰቃየሽውን ስቃይ እንድትሰቃይ ነው ያደረግሻል። እኔ ምንም እያስፈራራኝ ነበር። ስለሽ ነበር መናገር ትችይ ነበር። ወደ ቤተሰቦቿ፣ ወደ ወንድሞቿ፣ ወደ ቶፋ፣ ወደ አኑ፣ ወደ ሶፊ መምጣት ትችይ ነበር። ያደረገኝ ነገር ታውቂ ነበር። አዎ አንቺ ስላስፈራራሽ ነበር። ወደ ኋላ እንመለስ። ያደረገኝ ነገር ታውቂ ነበር። እየተመለስሽ ያለሽው እኮ እኔ አይደለሁም። እኔ ሁሉንም ነገር ረስቼ ነበር። ያንኑ ልቤን የተቀበልኩሽ እየሰማሽ ነው። ይሄ አሁን ላይ ላለሁበት በሽታ እንኳን ተጠያቂ የምትሆኚው አንቺ ነሽ። 6 ዓመት ላቃጠልኩት ህይወቴ ተጠያቂው አንቺ ነሽ። ተጠያቂ እኔ ምንም ማድረግ አልችልም ነበር። እንደዚህ ያደረገኝን ሰው እንደ ጓደኛ የምታይኝ ከሆነ ዞረሽ አይደለም አብረሽ ልትሆኝ ዞረሽ አታዩም ነበረ። እንደዚህ ያደረገኝልሽ እሺ መልሽልሽ። ከሱ ጋር ሆንኩኝ አልሆንኩኝ ያንቺ 6 ዓመት የተቃጠለ ይመለስልሻል? እሺ ንገሪኝ። ያንቺ ሰላማዊ ህይወት የምትኖር ይመስልሻል? አንቺ ደስተኛ የምትሆኝ ይመስልሻል? እሺ አሁን ግልጽ ማንነትሽን ንገሪኝ። አብረሽ እዚህ መቆየት ትፈልጊያለሽ? አልፈልግም። አስወጣልኝ። ነግሬሻለሁ። የማይሆን ነገር ከማድረግሽ ማለት ነው። ሌላ ነገር ሳይፈጠር የማይሆን ነገር ከማድረግሽ አይንሽን ማየት አልፈልግም። እዚህ እሷ ጋር ስትመጪ ባይ ማለት ነው እገልሻለሁ። ሰማሽኛ? ውጪ። ሰማሽኛ? እዚህ ቤት እንዳትመጪ ነግሬሻለሁ። ነግሬሻለሁ። እሰባብርሻለሁ ብዬሻለሁ። ውጪ ጋር ማረገው ነው ያውቃለሁ። ነይ በቃ ሶሪ። እንኳን መጣሁ። እሺ ባልመጣ የሆነ ነገር አድርጋሽ ነበር። ዛሬ እንኳን መጣሁ። ዛሬ ለበጎ ነው ለሄር ነው የመጣሁት። እሺ ልጅ ምንድነው አይኗን ያወራት ነው። ከዚህ በኋላ ምናምን ነገር የቤቱን ቁልፍ ትይዣለሽ። ማንኛውም ሰው ማለት ነው አንኳኩቶ ከምትፈልጊ ወይ ከቶፋ ወይ ከሶፊ ወይ ከቤተሰቦችሽ መካከል አንዱ ካልሆነ ማለት ነው ለማንም ሰው በር አትከፍቺም። ሰማሽኝ አይደለ? እየሰማሁህ ነው። ግን ደግሞ ወንድሜ ምን እየሆነች ነው ይቺ ልጅ? ቆይ ወዴት እያመራች ነው? ይኸውልሽ በፊት ላይ ብዙ የተጎዳችሁ ጉዳት አለ ብዬ አስባለሁ። እንደኔ ለዛ ጉዳት በጠቅላላ ጥያቄ እያደረገች ያለችው አንቺን ነው። አሮን ሆነ አንቺ አርግሻታል እያልኩሽ እኮ አይደለምማ። አርግሻታል አይደለም፣ ግን ከውስጧ ያላለቀ በቀል ያላለቀ እንትን አለ። መጥፎ ነገር እንዳላደርጋት የሚያርግኝ እኮ ምን እንደው ታውቂያለሽ? በአንቺ እድሜ ነው ያለችው። ሳያት ታሳዝነኛለች። ህይወቷ ተስተካክሎ የሆነ ነገሮችን አመቻችታ ምናምን ነገር ካንቺ ጋርም ጥሩ ሆናችሁ ጥሩ እንኳን ባትሆኑ የራሷን ህይወት ተስተካክሎ ወጣት ናት። በጣም ነው የምታሳዝነኝ። ምክንያቱም እሷ ላይ የሆነ ነገር ላደርግ አንቄ ልገላት ፊቷ ስመጣ እማየው አንቺን ነው። በፊት ላይ ጓደኛ ነበራችሁ፣ በፊት ላይ የሆነ ነገር ነበራችሁ። አያስችለኝም። ልክ እንደኔ የሆነ ቦታ ወንድም ይኖራታል፣ እህት ይኖራታል፣ ቤተሰብ እናት አባት ይኖራታል። ይልቅ ወንድሜ አሁን ማለት ነው በፍጹም
እንዳትጠላት ከልቧ አይደለም። የሆነ ነገር ይዟታል፣ የሆነ ነገር እንትን ብሏታል እንጂ በፍጹም ይችላል ያለ ምክንያት የሆነችውን የፈለገችውን ነገር ትሁን፣ በፈለገችው ችግር ውስጥ ትሁን። ከዛ ችግር የምትወጣበትን መንገድ ከጠየቀችን እንረዳታለን፣ እናግዛታለን። ነገር ግን ማለት ነው አሁን እንዲህ ባለሽበት ሁኔታ ላይ ግን መታ ተጨማሪ ችግር ወንድሜ ከሆነችብሽ አንላቀቅም። ተዋት በቃ። እኔ እኮ ፈልጌው አይደለም፣ ጓደኛዬ ብዙ ነገር ናት። ግን ደግሞ ፊት ምንሳት ምንም ምላት ኮስተር ምልባት በቃ እንዴት ላይ ስለሆንኩ ነው እንጂ በፍጹም እሷ ብዙ ነገር እኮ ነው። ዛሬ ደስታ ሳቃችንን ማሞል እናንተ እንትን እንዳለን ብለን ሌላ ጫጫታ ሌላ ግድ በቃ ካሜራውን አጥፎ እባክህ ፕሊዝ።